ሄይ ጋይስ እንዴት ናችሁ? ዛሬ በጣም ቀላል መንገድ ቆንጆ የጤፍ እንጀራ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። በመጀመሪያ እርሾ የቆየ ከዚህ በፊት ያስቀመጥነውን ቀንሰን እሱን እርሾ እኔ ፍሪጅ ውስጥ ስለነበረ ትንሽ ውጭ አቆይቼ ጨምሬያለሁ። ከዛ ኤክስትራ እርሾ ጨምሬያለሁ። ትንሽ የአገር ቤት አይነት እንጀራ የምንፈልግ ከሆነ ትንሽ ቆምጠጥ ነገር እንዲል እሱን ጨመርኩኝ። ኦፕሽናል ነው፣ ያው አለመጨመርም ትችላላችሁ። ከዛ ቀይ ጤፍ ዱቄት እንደዚህ ነፍቼ አዘጋጅቻለሁ። 2 ኪሎ ነው የምንጠቀመው ማለት ነው። ከዛ ያዘጋጀነው እርሾ ላይ ዱቄታችንን እንጨምራለን። ከዛ አንድ ሙሉ በዚህ 1 ሊትር ከግማሽ ውሃ ጨመርኩኝ። ከዛ ደግሞ ግማሽ ጨመርኩኝ። እያየን ዱቄቱ በቃ እስኪጠፋልን እንደዚህ ዱቄት እንትን እስኪል ድረስ ነው እንጂ አናቦካው። ምንም በእጃችን የምንጠቀመው ነገር የለም። ውሃ ብቻ ጨምረን ነው ዝም ብለን የምናስቀምጠው። በቃ በጣም ቀላል መንገድ። እንደዚህ በቃ ደክሞን ወይ ሰልችቶን ወይ ደግሞ ማይመች ሁኔታ ላይ ሆነን እርጉዝ ለሆናችሁ እንደዚህ በቃ በጣም ቀላል መንገድ ነው፣ ተጠቀሙበት። ከዛ እንደዚህ አድርገን ለ3 ቀን ከድነን እናስቀምጣለን። 3ኛ ቀን ላይ መጀመሪያ አብሴት እናዘጋጃለን። እኔ ይሄው ግማሽ ሊትር ውሃ ጨምሬያለሁ፣ ለብ ያለ። ከዛ እሳታችንን ከመለኮሳችን በፊት ዱቄት የጤፍ ዱቄት 4 የሾርባ ማንኪያ ጨምሬያለሁ። ከዛ አንድ ላይ በደንብ እናማስላለን ቀስ ብለን። እሳቱንም ቀስ አድርገን ዝቅተኛ እሳት ላይ አድርገን አንኳር እንዳይሆንብን። ከዛ እንዲበስል በዝቅተኛ እሳት እንደዚህ እንተዋለን። ከዛ እሱ እንዲቀዘቅዝ እንተዋለን። ከዛ ሊጣችን እንደዚህ አቅርሮ አግኝተናል። ከዛ እሱን ደፋውና ወደ ጎን አድርጌ ይሄውና ቀዝቅዞ እንደዚህ ይሆናል አብሴታችን። ከዛ እሱን ሌላ ሳህን ላይ እንጨምርና ከዛ በማሽን በደንብ አድርገን እንመተዋለን። ምናረጋለን ከሊጣችን እየቀነስን ትንሽ ትንሽ እያረግን አንድ ላይ እንመተዋለን። ይሄ በቃ በጣም ቀላል መንገድ ነው። በዛ ላይ አሁን እንደዚህ አርገን አብሴት አቀዝቅዘን ምንጨምርበት አንድ ላይ በማሽን እንደዚህ ምንመታበት ምክንያት ምንድነው ጥቅሙ? አንደኛ ወዙ በጣም ወዛማ ቆንጆ እንጀራ ይሆንልናል። ሁለተኛ ደግሞ ለስላሳ በቃ 3 4 5 ቀን ቢቆይ ራሱ በቃ ለስላሳ እንጀራ እንዲሆንልን ነው። እንደዚህ እየጨመርን ቀስ በቀስ ሙሉ ያለንን ሊጥ አንድ ላይ እዚህ ጋር በማሽን እንደዚህ አድርገን እንመተዋለን ማለት ነው። ትንሽ ጠፍቼን የመጣሁት እንግዲህ እና ላይክ ማድረግ እንዳትረሱ። አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉልኝ። አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ እመልስላችኋለሁ። ከዛ ሙሉን ጨምረን እንደዚህ አንድ ላይ እንመተዋለን። ይሄ 100% ጤፍ ብቻ ማለት ነው። ምንም ሌላ ነገር አልጨመርንም። ግሉተን ፍሪ በጤፍ ብቻ እንደዚህ አድርገን ማዘጋጀት እንችላለን። ሞክሩትና አስተያየታችሁን ደግሞ ከስር አስቀምጡልኝ። እንደዚህ አድርገን ከጨረስን በኋላ አለቅልቀን ከዛ ወደ ሳህናችን እንገለብጣለን። ከዛ
ከዛ እንደዚህ ሙሉን ከገለበጥን በኋላ ይሄ 3ኛ ቀን ላይ ነው ማለት ነው። እኔ ላይክ ጠዋት ላይ አብሲት አረኩኝ፣ ቀን ሙሉ እንዲቀዘቅዝ ተወኩት። ከዛ ማታ ላይ ደግሞ እንደዚህ ጨምሬ ከዛ በነጋታው እጋግረዋለሁ ማለት ነው። ወይ ደግሞ 5-6 ሰዓት ቆይተን ልክ እናየዋለን። ኩፍ ነገር ሲል መጋገር እንችላለን። እዚህ ጋር አቅጥነን ነው ምንተው፣ ምንም በኋላ ላይ የምንጨምረው ውሃ ስለማይኖር ምንም አይነት ውሃ እንጨምረን በኋላ ላይ። ስለዚህ እዚህ እንደምንጋግረው አይነት አርገን አቅጥነን ነው ምንተው። እንደዚህ ከነና ቆየዋለን። ከዛ ከ5-6 ሰዓት በኋላ እንደዚህ ይሆናል። ቢቆይም ችግር የለውም። አዳርም ከሆነ ሞር ቆንጆ ነው እንጂ የሚሆነው ምንም ችግር የለም። ከዛ እንደዚህ ይሆንልናል። እንደዚህ ከሆነልን በቃ ለመጋገር ኦሬዲ ሬዲ ነው ማለት ነው። እዩት፣ ካሁኑ አይን አውጥቷል። ከዛ ምጣዴን ለኩሻለሁ። ትንሽ ጋል ሲልልኝ እንግዲህ ቀንሼ እንጀራችንን እንጋግራለን ማለት ነው። ሆፕፉሊ ቆንጆ ይሆንልኛል። አይኑን እንግዲህ ያያችሁት ነው። እንደዚህ ቶሎ ክድና እናረገውም። ስፔሻሊ ደግሞ ከሀገር ቤት ውጪ ለምንኖር አይዶኖ ሀገር ቤት ቶሎ ክድን ቢደረግ ራሱ ቆንጆ እንጀራ ነው የሚሆነው። እዚህ ግን እንደዛ አይደለም። ስለዚህ ቶሎ ክድን እናረገው። ትንሽ አቆይተን አይን እስከሚያወጣ ድረስ ትንሽ እንቆይና ከዛ እንከድነዋለን። አያችሁት አይደለ እንዴት የሚያምር እንጀራ እንደሆነ። አሁን ጋግረን እንግዲህ እንደዚህ 1-3-4 እንጀራ በደንብ እናየዋለን። እዩት፣ በጣም ቆንጆ። በዛ ላይ ለስላሴው ልነግራችሁ አልችልም። ደግሞ ወዙን እዩት፣ በጣም ቆንጆ እንጀራ ነው የሆነው። እንደዚህ በቃ ሳንደክም በቀላሉ ኢዚ በሆነ መንገድ እንደዚህ አድርገን እንጀራ መጋገር እንችላለን። አስተያየት ካላችሁ፣ ጥያቄ ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ ሰራበታለሁ። እዩት እንዴት እንደሚያምር ለስላሴው፣ ወዙ በጣም ቆንጆ እንጀራ በቃ እዩት እንዴት እንደሚያምር። ሆፕፉሊ እንግዲህ ወዳችሁታል ብዬ አስባለሁ። ያው የተለያየ የእንጀራ እንግዲህ አገጋገር ስታይል ነው ያለው። ይሄኛው ደግሞ በቃ ቀላሉ መንገድ ብዬ ያሰብኩት ነው። ምክንያቱም ትንሽ የሚከብደው የሚመስለኝ የሚሰለቸን እንደዚህ ማብኳቱ ምናምን ነው የሚሆነውና እንደዚህ በቀላሉ ምንም ሳናቦካ እንደዚህ ቆንጆ እንጀራ የሚወጣልን ከሆነ ለምን እንደክማለን አይደል? ስለዚህ ይሄኛው ቆንጆ ዘዴ ነው ብዬ አስባለሁ። እስኪ እናንተም ተጠቀሙበትና እንዴት እንደሆነ ደግሞ አስተያየታችሁ ትነግሩኛላችሁ። ከወደዳችሁት ደግሞ ላይክ ማድረግ እንዳትረሱ። ትንሽ ጠፍቼ ስለመጣው ቪዲዮ ላይ ገፋ ይችላልና ላይክ ማድረግ እንዳትረሱ። አይኑ ራሱ አያምርም? ምጣዴን እንግዲህ 65 ላይ አርጌ ነው እየጋገርኩ ያለሁት። እንደየምጣዱ ይለያያል። እሳት መብዛትም ያው ማነስም የለበትም። አይተን አመጣጥነን እንደዚህ አድርገን እንጀራችን እንጋግራለን ማለት ነው። እዩት፣ ብዙ ጊዜ እንጀራ ከጀርባ አይን ያወጣል አይደል? ይሄኛው ግን እዩት፣ ከጀርባው ራሱ ቆንጆ እንጀራ፣ ለስላሴው መልኩ በጣም ቆንጆ እንጀራ ነው።
አብራችሁኝ ስለቆያችሁ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ባይ